ውሳኔ የለውጥ ጅማሮ የሂደት ውጤት ነው። ፖይንት እንድታረጉልኝ የምፈልገው እዚህ መስመር ላይ የለውጥ ጅማሬ የሂደት ውጤት ነው። የትኛውም ስኬት የትኛውም የሆነ ጫፍ መድረስ ሂደት አለው። በአንድ ጀንበር የሚሆን የትኛውም ነገር የለም። ግን እነዚህ ሁሉ ነገሮች ምን ይፈልጋሉ? ውሳኔ ይፈልጋሉ። የመጀመሪያ ቀን እርምጃ ይፈልጋሉ። ውሳኔ ደግሞ በፕላን ወይንም ደግሞ ነገ የሚባል አይደለም። ዛሬ አሁን በዚህ ሰዓት ነው። እኔ ልክ ስወስን ወይንም ደግሞ አሁን ከራሴ ጋር ስስማማ ምን አደርጋለሁ? አክሽን ፕላን ወስዳለሁ። ወደ እንቅስቃሴ ገባለሁ። ነገ የምል ከሆነ ግን ነገን ነው የምጠብቀው። ነገ ደግሞ ምን ይወልዳል? ነገን ይወልዳል። ዛሬ ስወስን ወደ ምን ገባለሁ? ወደ እርምጃ ገባለሁ። ወደ እንቅስቃሴ ወደ አክቲቪቲ ገባለሁ። አክቲቪቲ ውስጥ ደግሞ ምን አሉ? በጣም ቻሌንጅ የሆኑ በትንሹ ሁለት ሐሳቦች አሉ። አንድ ከፍላጎት ወይንም ደግሞ ከኢንተረስታችን ጋር እንጋጫለን፣ እንላተማለን ወይንም ደግሞ ኢንተረስታችንን እንድንጥል ያደርገናል። ሁለተኛው ደግሞ ውሏችንን እንድንቀይር ያደርገናል። ውሳኔ ውሎህን እንድትቀይር ያደርጋል። እንዲሁም ደግሞ ፍላጎትን እንድትጥልና ወደ እርምጃ እንድትሄድ ያደርጋል። ፍላጎት ምንድነው? ለምሳሌ እኔ መተኛት በጣም ደስ ይለኛል። ጠዋት 2 ሰዓት 3 ሰዓት መነሳት እፈልጋለሁ። ግን እስካልወሰንኩ ድረስ 2 ሰዓትና 3 ሰዓት መነሳት አላቆምም። ስወስን 12 ሰዓት እነሳለሁ፣ ወደ ስራ ሄዳለሁ፣ የምፈልገውን ነገር ፈልጋለሁ፣ እራመዳለሁ፣ እንቀሳቀሳለሁ። መተኛት ደስ ይለኛል፣ በጣም ወዳለሁ፣ ምቾቴ ነው። ምቾቴን ስጠላ ግን ወደ እርምጃ ገባለሁ ማለት ነው። የመጀመሪያው ነገር ሌላም ሊሆን ይችላል። ሁለተኛው ደግሞ ውሎን ትቀይራለህ። ውሎ ማለት ለምሳሌ ከጓደኞቼ ጋር ሻይ ቡና ማለት ደስ ይለኛል፣ እፈልጋለሁ። ሲኒማ መግባት ሊያስደስተኝ ይችላል። እስቲል ነው ግን ሲኒማ ማየት እስካላቆምኩ ድረስ ከጓደኞቼ ጋር ተሰብስቤ ሻይ ቡና ማለት እስካላቆምኩ ድረስ ውሳኔ አይጸናም። ወይንም ደግሞ ፕላኔን አቺቭ ላደርግ አልችልም። ፕላኔ እኮ መስራት ሊሆን ይችላል። ነገ ያቀድኳቸው ታርጌት ያደረኳቸው ብዙ ነገሮች ሊሆን ይችላል። ሻይ ቡና ማለት እስካላቆምኩ ድረስ እመነኝ ከጓደኛ ወይንም ደግሞ ከሚመች ዞን እስካልወጣ ድረስ ውሳኔ ላይ መድረስ አችልም። ስለዚህ ለሁሉም ነገር ፕላን ታደርጋለህ። ከጓደኛ ጋር ወክ ማድረግ ሊኖርብህ ይችላል። ነገ ወክ ታደርጋለህ። ዛሬ ስራ። ከጓደኛ ጋር መዝናናት ወይንም ደግሞ መጫወት ሊኖርብህ ይችላል። ነገ መጫወት ትችላለህ። ነገ የሚባል ሌላ ቀን አለ። ዛሬ ግን ስራ። ዛሬ የሰራው ትልቅ መሰረት ነገ ቁጭ ብለን እንድትዝናና ያደርጋል። ፎር ኤግዛምፕል ጸዲን ምሳሌ ላድርግ እዚሁ። ጸዲ ትላንትና ካልዲስን ስትጀምር በብዙ ቻሌንጅ ሊሆን ይችላል። የዛን ሰዓት አይ ቆይ ከጓደኞች ጋር ልዝናና ካልዲስ ይደርሳል የምትል ቢሆን ኖሮ ዛሬ ጸዲ የደረሰችበት 40 ምናምን ካልዲስ አትደርስም ነበር። ዛሬ ጸዲ ኮምፎርት ዞን ላይ ነው ያለችው። ምክንያቱም 40 ምናምን ካልዲሶች አሏት። ልዝናና ብትል ዛሬ ታይም አላት። ትላንትና ግን የመጀመሪያው ቢሆን ኖሮ ዛሬ የደረሰችበት ስኬት ላይ ልደርስ አትችልም። ስለዚህ ውሳኔ የለውጥ ጅማሮ የሂደት ውጤት ነው። አሁን ስንወስን ከፍላጎታችን ጋር ከምቾታችን ዞን መውጣት አለብን። እስቲል ደግሞ ጓደኞቻችንን መለየት አለብን። የሚጠቅሙ ከኛ ሐሳብ ጋር የሚስማሙ ጓደኞችን መያዝ አለብን። የዛን ሰዓት መራመድ እንጀምራለን። 2 3 እያልን ወደምንፈልገው ታርጌት እንደርሳለን።